ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ ለሁላችሁም የሚሆን በተለይ ስራ ለምትፈልጉ ወይም በቴክኖሎጂ ዘርፍ ራሳችሁ ማሳደግ ለምትፈልጉ ወጣቶች ወርቃማ እድል ይዤላችሁ መጥቻለሁ። መንግስት አዲስ ያስጀመረውን 5 ሚሊዮን ኢትዮጵያን ኮደርስ የተባለውን ፕሮጀክት ሰምታችኋል? ይህ ፕሮጀክት በሚሊዮኖች ለሚቆጠሩ ኢትዮጵያውያን በዓለም አቀፍ ደረጃ እውቅና ያለውን የዩዳሲቲ ናኖ ዲግሪ ስልጠና በነፃ የሚያቀርብ ነው። በሺዎች የሚቆጠር ዶላር የሚያስወጣውን ስልጠና ዛሬ እናንተ በነፃ ማግኘት ትችላላችሁ። በዚህ ቪዲዮ ውስጥ ጥቅሙን፣ የምታገኟቸውን የትምህርት አይነቶችና ደረጃ በደረጃ አመዘጋገቡን አሳያችኋለሁ። ለመሆኑ የዚህ ስልጠና ጥቅሙ ምንድነው? ለምንስ ጊዜያችሁን ሰጣችሁ መማር አለባችሁ? አንደኛ፣ ዓለም አቀፍ እውቅና አሊያም ግሎባል ሰርቲፊኬሽን። ዩዳሲቲ የሚሰጠው የናኖ ዲግሪ ሰርቲፊኬት በዓለም ዙሪያ ባሉ ትላልቅ የቴክኖሎጂ ኩባንያዎች ዘንድ ትልቅ ቦታ አለው። ሁለተኛ፣ ተግባራዊ ክህሎት አሊያም ፕሮጀክት ቤስድ። እዚህ ጋር ቲዮሪ ብቻ አይደለም የምትማሩት፣ እውነተኛ ፕሮጀክቶችን ትሰራላችሁ። ይህ ማለት ትምህርቱን ስትጨርሱ ለቀጣሪዎቻችሁ የምታሳዩት ፖርትፎሊዮ ይኖራችኋል ማለት ነው። ሶስተኛ፣ ተለዋዋጭ ጊዜ አሊያም ሰልፍ ቤስድ። ትምህርቱን በራሳችሁ ፍጥነት መማር ትችላላችሁ። ተማሪ መሆናችሁ ሰራተኛ በቀን ውስጥ ያላችሁን ትርፍ ሰዓት በመጠቀም መጨረስ ትችላላችሁ። ይህ ፕሮግራም በአራት ዋና ዘርፎች ላይ ያተኩራል። አንደኛው ፕሮግራሚንግ ፋንዳሜንታልስ፣ ኮዲንግ ለመጀመር ለምትፈልጉና መሰረቱን መያዝ ለምትፈልጉ ምርጥ ምርጫ ነው። ሁለተኛው ዳታ ሳይንስ ፋንዳሜንታልስ፣ መረጃዎችን መተንተንና ውሳኔ መስጠት ለሚፈልጉ፣ ይህ ደግሞ አሁን ባለው ዓለም ውስጥ በጣም ተፈላጊ ዘርፍ ነው። ሶስተኛው አንድሮይድ ዲቨሎፕመንት፣ የሞባይል አፕሊኬሽኖችን መስራት ለሚፈልጉ ወጣቶች የተዘጋጀ ነው። አራተኛው አርቲፊሻል ኢንተለጀንስ ፋንዳሜንታልስ ነው። ይህ አዲሱና እጅግ ተፈላጊው ዘርፍ ነው። ማሽኖች እንዴት እንደሚያስቡ፣ የቻት ጂፒቲ አይነቶች እንዴት እንደሚሰሩና የወደፊቱ ቴክኖሎጂን የምትረዱበት ልዩ ኮርስ ነው። አሁን ኮምፒውተራችሁን ወይም ስልካችሁን አውጡና አብረን እንመዝገብ። መጀመሪያ www.ethiokoders.et ላይ ትገባላችሁ። ስማችሁን ስታስገቡ ጥንቃቄ አድርጉ። ሰርቲፊኬቱ ላይ የሚወጣው እዚህ የምትሞሉት ስም ነው። ትክክለኛ ኢሜል ማስገባት ግዴታ ነው፣ ምክንያቱም ቀጣይ ሂደት የሚወሰነው በኢሜላችሁ ነው። ኮርሳችሁን መርጣችሁ ሰብሚት አድርጉ። ስራችሁ አላበቃም ማለት ነው። በጣም ወሳኙ ክፍል ፎርሙን እንደጨረሳችሁ ወደ ኢሜላችሁ የቬሪፊኬሽን ሊንክ ይላካል። ካልመጣላችሁ ስፓም ወይም ጀንክ ፎልደር ውስጥ ፈተሽ ትችላላችሁ። ያን ሊንክ ተጭናችሁ ካላረጋገጣችሁ መዝገባችሁ ውድቅ ይሆናል ማለት ነው። ይህንን ማንም አይነግራችሁም፣ ተጠንቀቁ። ውድ ተመልካቾቼ፣ እንደዚህ አይነት እድሎች ሁልጊዜም አይመጡም። ከ5 ሚሊዮን ሰው ውስጥ አንዱ ለመሆን ዛሬውኑ ተመዝገቡ። ለራሳችሁ የምትሰጡት ትልቁ ስጦታ እውቀት ነው። ቪዲዮውን ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር በማድረግ ሁሉም እንዲጠቀም አድርጉ። ጥያቄ ካላችሁ ወይም ምዝገባ ላይ ችግር ካጋጠማችሁ ኮሜንት ላይ ጻፉልኝ፣ እኔ ፈጥኜ እመልሳለሁ። በቀጣይ ቪዲዮ ሌላ ጠቃሚ መረጃ ይዤላችሁ እስከመጣ ሰላም ሁኑልኝ።